ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ በቻፕተር 5 ላይ የተመረኮዙ የጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ጥያቄዎችን ይዘን መተናል። በዚህ ቪዲዮ ቻፕተር 5ን በደንብ እንድትረዱና ለፈተና ዝግጁ እንድትሆኑ የሚያደርጓችሁ አሪፍ ጥያቄዎችን ይዘን መተናል። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ለብዙ ሰው ተደራሽ እንዲሆን ያደርጉ። እስካሁን ለቲሆፕ ቲዩብ ፋሚሊ ያልሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። የመጀመሪያው ክፍል ትሩ ፎልስ ነው። አንደኛ ኢትዮጵያንስ ክላይሜት ኢስ ፕራይመርሊ ኮንትሮልድ ባይ ዘ ሲዝናል ማይግሬሽን ኦፍ ኢንተርትሮፒካል ኮንቨርጀንት ዞን ኦር ITCZ ኤንድ ካንትሪስ ኮምፕሌክስ ቶፖግራፊ። መልሱ ትሩ ነው። ምክንያቱም ፕራይመርሊ የኢትዮጵያን ክላይሜትን የሚቆጣጠሩት አንደኛው ኢንተርትሮፒካል ኮንቨርጀንት ዞን ነው። ሎወር ፕሬዠር ሴሉ ወይም ኢንተርትሮፒካል ኮንቨርጀንት ዞኑ ትሮፒክ ኦፍ ካንሰር በሚሆን ጊዜ ከአትላንቲክ ውቅያኖስ የሚነሳ ንፋስ ወደዚህ ሎወር ፕሬዠር ሴል በሚሄድበት ጊዜ ኢትዮጵያ ውስጥ የክረምት ዝናብ እንዲፈጠር ምክንያት ይሆናል። በተመሳሳይ ሁኔታ ኢንተርትሮፒካል ኮንቨርጀንት ዞን ኢኩዌተር ላይ በሚሆን ጊዜ ከኢንዲያን ኦሽን ላይ ሃይ ፕሬዠር ሴል ኖሮ ወደ ሎወር ፕሬዠር ሴል የሚመጣ ንፋስ ያም ሳውስ ኢስተርሊስ ዊንድ ያ ዊንድ ዝናብ ይዞን ይመጣል። በተመሳሳይ በስፕሪንግም በአውተመንም እንደዚህ አይነት ነገሮች ይከሰታሉ። እንዲሁም ኢንተርትሮፒካል ኮንቨርጀንስ ዞን ትሮፒክ ኦፍ ካፕሪኮርን በሚሆን ጊዜ ከኤዥያ ላንድ ማስ ነን ሞይስቸር ላደን የሆነ ዊንድ ኖርዝ ኢስተርሊስ ዊንድ ተነስቶ ወደ ኢትዮጵያ ይጓዛል ሎወር ፕሬዠር ሴል ለመድረስ ማለት ትሮፒክ ኦፍ ካፕሪኮርን። በዚህ ሰዓት ላይ ኢትዮጵያ ምንም አይነት ዝናብ አታገኝም። የተወሰነ ዝናብ በአፋርና በሬድ ሲ ኮስት ላይም ብቻ አካባቢ ላይ ንፋስ ታገኝ። ስለዚህ የማይግሬሽን ኦፍ ኢንተርትሮፒካል ኮንቨርጀንት ዞን ማድረጉ ኢትዮጵያን ክላይሜት ኮንትሮል አድርጎታል። በተመሳሳይ ሁኔታ ኢትዮጵያ የምትገኘው ዊዝን ትሮፒክስ ስለሆነ ማለትም 3 ዲግሪ እና 15 ዲግሪ ኖርዝ ብትሆንም ለኢኩዌተር ቅርብ ብትሆንም ከፍተኛ የሆነ ሙቀት ሁሉንም አገሪቱን ክፍል ቢያዳርሳል ተብሎ ቢታሰብም ነገር ግን አብዛኛው መሬቷ ሃይላንድ ስለሆነ ወይም ከፍተኛ ቦታ ስለሆነ የኢትዮጵያ ክላይሜት በመካከለኛው የሀገራችን ክፍል ላይ ቀዝቃዛ ነው በአንጻራዊነት ከዳር ካለው የሀገራችን ክፍል። ስለዚህ የኢትዮጵያን ክላይሜትን ኢንተርትሮፒካል ኮንቨርጀንስ ዞን እና ቶፖግራፊው ኮንትሮል አድርጎታል ስንል ልክ ነው ማለት ነው። ሁለተኛ In Ethiopia, the daily temperature range is smaller than the annual temperature range. መልሱ ፎልስ ነው። ምክንያቱም በኢትዮጵያ ውስጥ ኑን ላይ ወይም ቀትር ላይ የሚታየው የሙቀት መጠንና ማታ አካባቢ ወይም ጠዋት አካባቢ የሚታየው ሙቀት የአየር ሙቀት አንድ አይነት አይደለም። በጣም ከፍተኛ ዲፈረንስ አለው። ቀን በጣም ይሞቃል፣ ማታ ይቀዘቅዛል። በዚህ ምክንያት ዴይሊ ቴምፕሬቸር ሬንጁ ሃየር ነው እንጂ ስሞለር አይደለም። ከዚህ በተጨማሪ አኑዋል ቴምፕሬቸር ሬንጁ ደግሞ ስሞለር ነው። ምክንያቱም አብዛኞቹ የኢትዮጵያ ወራቶች ተመሳሳይ የሆነ የቴምፕሬቸር ሙቀት ነው ያላቸው። ስለዚህ በሚኒመም እና ማክሲመሙን ስናቀናንስ የምናገኘው ልዩነት ይህን ያህል ዲፍረንስ ያለው አይደለም። ነገር ግን በሃየር ላቲቱድ ላይ የሚገኙ አገራት ጋር ስንመለከት ግን አኑዋል ሬንጁ ሃየር ነው። በሰመር ላይ በጣም ይሞቃል፣ ዊንተር ላይ በጣም ይቀዘቅዛል። ከዚህ በተጨማሪም የዴይሊ ሬንጅ ኦፍ ቴምፕሬቸራቸውም ከፍተኛ ዲፍረንስ የለውም። ምክንያቱም ማታም ይቀዘቅዛል፣ ቀንም ይቀዘቅዛል። ይህን ያህል ዲፍረንስ አይታይም። ኢትዮጵያ ኬስ ከተመለከት ነው ዴይሊ ሬንጅ ኦፍ ቴምፕሬቸሩ ሃይ ነው፣
አኑዋል ሬንጅ ኦፍ ቴምፕሬቸሩ ደግሞ ስሞል ነው። ሶስተኛ በረሃ አግሮ ኢኮሎጂካል ዞን ኢስ ፋውንድ አት ኢሊቬሽንስ አባቭ 3200 ሜትርስ። መልሱ ፎልስ ነው። ምክንያቱም በረሃ አግሮ ኢኮሎጂካል ዞን የሚገኘው ከ500 ሜትር በታች አባቭ ሲ ሌቭል የሆነ ቦታ ነው። ይህም ቦታ ከፍተኛ ሙቀት የሚገኝበት ነው። ኢትዮጵያ ውስጥ ከሚገኙ 5 አግሮ ኢኮሎጂካል ዞን ውስጥ በዝቅተኛ አልቲቲዩድ ላይ የሚገኘው በረሃ ነው። እዚህ አካባቢ ቴምፕሬቸሩ 25 እና ከ25 ዲግሪ ሴንቲግሬድ በላይ የሚሞቅ ቦታ ነው። ስለዚህ ከ3200 ሜትርስ አባቭ ሲ ሌቭል ነው የሚለው ውሸት ነው። አራተኛ ሰመር ሬንፎል ኢን ኢትዮጵያ ኢዝ ሜንሊ ኮዝድ ባይ ኖርዝ ኢስተርሊ ዊንድስ ፍሮም ኤዥያ። መልሱ ፎልስ ነው። ለኢትዮጵያ የሰመር ሬንፎልን የሚያመጣላት ኢኳቶሪያል ዌስተርሊስ ወይንም ጊኒ ሞንሱን የሚባል እንጂ ኖርዝ ኢስተርሊስ ትሬድ ዊንድ አይደለም። ኖርዝ ኢስተርሊስ ትሬድ ከኤዥያ ላንድ ማስ የሚነሳ ነን ሞይስቸር ላደን የሆነ ዊንድ ነው። ነገር ግን ኢኳቶሪያል ዌስተርሊስ የምንለው ግን ከአትላንቲክ ውቅያኖስ ስለሚነሳ በኢትዮጵያ አብዛኛዎቹ ክፍል ላይ ዝናብ የሚያመጣ የንፋስ አይነት ነው ኢኳቶሪያል ዌስተርሊስ የምንለው። 5 which agroecological zone has a mean annual temperature below 10 degrees centigrade and is found above 3,300 meters? መልሱ ትሩ ነው። ውርጭ የምንለው የአግሮ ኢኮሎጂካል ዞን ከ5ቱ በጣም ከፍተኛ ቦታ የሚገኘው ነው። ስለዚህ ቴምፕሬቸሩ በጣም ዝቅተኛ ነው። ከ10 ዲግሪ ሴንቲግሬድ በታች ያለ ነው። እዚህ አካባቢ በጣም ብርዳማና ውርጭ የበዛበት ነው። በብዛትም የሚገኘው በተራራ ጫፎች ላይ ነው። 6ኛ ዊንተር ሬንፎል ኢን ኢትዮጵያ አፌክት a large part of a country including the central highlands. መልሱ ፎልስ ነው። በአፋር ሎላንድ እና በሬድ ሲ ኮስት ላይን አካባቢ ላይ ነው የዊንተር ሬንፎል ሪጅን ብለን የምንጠራው። ከዛ ውጪ በብዛት ኢትዮጵያ ውስጥ ዝናብ የሚገኝበት በሰመር ሲዝን ነው። ከዛ ውጪ በብዛት ዝናብ የሚገኘው ኢትዮጵያ ውስጥ በሰመር ሲዝን እንጂ በዊንተር ሲዝን አይደለም። ስለዚህ ዊንተር ሬንፎል ኢን ኢትዮጵያ አፌክት a large part of the country የሚለው ስህተት ነው። በስዕሉ ላይ እንደተመለከተው ዊንተር ሬንፎል ሪጅን የምንለው እዚህ የአፋር ሎላንድ አካባቢና የኤርትሪያን አካባቢ ነው። በኢትዮጵያ ውስጥ አፋር አካባቢ ላይ ነው ያለው። 7 Ethiopia's temperature distribution is influenced more by latitude than by altitude. መልሱ ፎልስ ነው። የኢትዮጵያ የምትገኘው በትሮፒክ ውስጥ ወይንም በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ ውስጥ ሆና ለኢኩዌተር ቅርብነቷ ሙቀት ቢያስገኝላትም ወይንም ሙቀት ያለበት ቦታ ቴምፕሬቸሩ ከፍተኛ የሆነ ቢሆንም በከፍታ ቦታ በመኖሩ ምክንያት ወይንም አልቲቲዩድ ዲፈረንስ ስላለ አብዛኛው ቦታ የተለያየ አይነት የቴምፕሬቸር ሪከርድ ነው ያለው። ስለዚህ በሴንትራል ፓርት ኦፍ ኢትዮጵያ ምሳሌ ዝቅተኛ የሆነ የቴምፕሬቸር ሪከርድ ሲኖር በኢትዮጵያ ዳርቻ የምንላቸው ወይንም ሳውዝ ኢስተርን ሎላንድ፣ ዌስተርን ሎላንድ፣ አፋር አካባቢ ከፍተኛ የሆነ ሙቀት አለ። ከላቲቲዩድ ይልቅ አልቲቲዩድ ነው የቴምፕሬቸር ዲስትሪቢዩሽኑ ላይ ተጽዕኖ የሚያሳድረው። 8 ቆላ አግሮ ኢኮሎጂካል ዞን ኢዝ ፋውንድ አት ኢሊቬሽን ቢትዊን 500 and 1500 meters and it is suitable for warm semi-arid agriculture.
መልሱ ጥሩ ነው። ቆላ የምንለው ከበረሃ ቀጥሎ ያለ የአግሮ ኢኮሎጂካል ዞን ነው። ማለት ከበረሃ በተሻለ መልኩ አልቲቲዩዱ ከፍ ያለ ቦታ ቆላ እንለዋለን። ስለዚህ ከ500 እስከ 1500 ሜትር ሬንጅ ውስጥ ያለ አካባቢ ቆላ ይባላል። በዚህ አካባቢ በቴምፕሬቸር ደረጃ ዋርም ሰሚ አሪድ ነው። ግሬን ፔሪዮዱ ትንሽ ከበረሃ በተሻለ ስለሆነ እዚህ አካባቢ የተወሰኑ አትክልቶች ይበቅላሉ። አሁን ወደ ምርጫ ጥያቄ ገብተናል። ጥሩ ውጤት ማግኘት የምትፈልጉ ከሆነ እስከ መጨረሻው ቪዲዮን ተመልከቱት። እስካሁን ቲሆፕ ቲዩብን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያ የምርጫ ጥያቄ What is the primary factor determining the spatial distribution of temperature in Ethiopia? A. Proximity to Indian Ocean. B. Latitude and altitude. C. Seasonal migration of intertropical convergent zone. D. Soil type and vegetation cover. ቢ ነው ላቲቲዩድ ኤንድ አልቲቲዩድ የሚለው የዌዘር እና የክላይሜት ኮንትሮል የሚባሉት ላቲቲዩድ አንግል ኦፍ ዘ ሰን፣ ላንድ ኤንድ ወተር ዲስትሪቢሽን፣ ዊንድ ኤንድ ኤር ፕሬዠር፣ አልቲቲዩድ ኤንድ ማውንቴን ባሪየርስ እና ኦሽን ከረንት ናቸው። እነዚህ የአንድን አካባቢ የዌዘር ኮንዲሽኑን ኮንትሮል የሚያደርጉ ናቸው። ነገር ግን በኢትዮጵያ ኮንቴክስት በጣም ትልቁ ኢንፍሉዌንሰር ማን ነው? ላቲቲዩድ እና አልቲቲዩድ ነው። ላቲቲዩድ የምንልበት ምክንያት አንደኛ ኢትዮጵያ ወደ ምድር ወገብ ቅርብ የሆነች ነች። ከ3 ዲግሪ እስከ 15 ዲግሪ ላቲቲዩድ ውስጥ ስለምትገኝ ፀሐይ በአመት ውስጥ 2 ጊዜ ኦቨርሄድ ታደርጋለች። ስለዚህ ላቲቲዩድ የኢትዮጵያ ክላይሜት ላይ ከፍተኛ ተጽዕኖ አለው። ከዚህ በተጨማሪ የኢትዮጵያ ቶፖግራፊ አብዛኛው መሬት ከፍተኛ መሬት ነው። ከ1000 ጫማ በላይ ብዙ ከፍተኛ መሬቶች አሏት። በዚህ ምክንያት በየቦታው የቴምፕሬቸር ዲስትሪቢሽኑ ቫሪ እንዲሆን አድርጎታል በአልቲቲዩዱ ምክንያት። ስለዚህ በኢትዮጵያ ውስጥ ትልቁ ኮንትሮሎቹ ላቲቲዩድ እና አልቲቲዩድ ነው። In which region of Ethiopia is the lowest mean annual temperature recorded? A. Afar Depression. B. Bale Mountains. C. Southeastern Lowland. D. Southeastern Plain. መልሱ ቢ ነው፣ ባሌ ማውንቴን። ባሌ ማውንቴን ኢትዮጵያ ውስጥ ከሚገኙ ከፍተኛ ቦታዎች ናቸው። ስለዚህ ከፍታ በጨመረ ቁጥር ቴምፕሬቸር ስለሚቀንስ ሎወስት ቴምፕሬቸር ሪከርድ የሚገኘው ኢትዮጵያ ውስጥ ባሌ ማውንቴን ላይ ነው። ኤ ላይ የሚገኘው አፋር ዲፐርሽን፣ ሲ ላይ የሚገኘው ሳውዝ ኢስተርን ሎላንድስ እና ዲ ላይ የሚገኘው ሳውዝ ኢስተርን ፕሌን የምንላቸው ሎላንድ ኤሪያዎች ናቸው። እነዚህ ቦታዎች ከፍተኛ ሙቀት ያለባቸው ቦታዎች ናቸው። ሶስተኛ which of the following seasons receive the highest rainfall most part of Ethiopia? A. Winter or December up to February. B. Spring, March up to May. C. Summer, June up to August. D. Autumn, September up to November. መልሱ ሲ ነው፣ ሰመር። የኢትዮጵያ ውስጥ አብዛኛው ቦታ ዝናብ የሚያገኝበት ሰመር ሲዝን ላይ ነው። ምክንያቱም የኢኳቶሪያል ዌስተርሊስ ንፋስ ከአትላንቲክ ውቅያኖስ የሚነሳው ከፍተኛ ተጽዕኖ የሚያሳርፈው በጁን እስከ ኦገስት ባለው ጊዜ ነው። ስለዚህ ሰመር ሲዝን ነው የኢትዮጵያ ከፍተኛ ዝናብ ሪከርድ የሚደረገው በሁሉም ቦታዎች ላይ አብዛኛው የሀገራችን ክፍል። አራተኛ የምርጫ ጥያቄ which region of Ethiopia receives rainfall during the winter season? A. Central Highlands. B. South Eastern Highlands. C. Afar and Red Sea coastal areas. D. South Eastern Lowlands.
መልሱ ሲ ነው። አፋር ኤንድ ሬድ ሲ ኮስታል ኤሪያስ የምንላቸው በዊንተር ሲዝን በኢትዮጵያ ውስጥ ዝናብ የሚያመጣ ነፋስ ኖርዝ ኢስተርሊ ትሬድ ዊንድ ነው የምንለው ነው። ኖርዝ ኢስተርሊ ትሬድ ዊንድስ ነን ሞይስቸር ላደን ዊንድስ ነው። ይሄ ማለት የሚነሳው ከኤዥያ ላንድ ማስ ነው። ስለዚህ ከወተር ቦዲ ላይ ስለማይነሳ ከፍተኛ የሆነ እርጥበት ይዞ አይነሳም። ነገር ግን ሬድሲን በሚያቋርጥበት ጊዜ የተወሰነ እርጥበት አዘል አየር ይዞ ስለሚነሳ ያነሳትን እርጥበት አዘል አነስተኛ መጠኗን በአፋርና በሬድሲ ኮስት አካባቢ ይዛዘንባል። ከዛ ውጪ ወደ ኢትዮጵያ የሚገባው የኖርዝ ኢስተርሊስ ትሬድ ዊንድስ ደረቅ አየር እንጂ እርጥበት ይዞ አይገባም። 5 the decrease in temperature with increasing altitude is known as a thermal inversion, b lapse rate, c adiabatic heating, d temperature gradient። መልሱ ቢ ነው፣ ላፕስ ሬት ነው። ከፍታ በጨመረ ቁጥር ቴምፕሬቸር የሚቀንስበት ሬት ምን ይባላል? ላፕስ ሬት ይባላል። ዘኖርማል ላፕስ ሬት የምንለው 6.5 ዲግሪ ሴንቲግሬድ ፐር ኪሎሜትር ሬዝ ኢን አልቲቲዩድ ሲሆን ነው። ይህ ማለት 1 ኪሎ ሜትር ወደ ላይ ከፍ ባልን ቁጥር 6.5 ዲግሪ ሴንቲግሬድ ሳል ማለት ነው ቴምፕሬቸሩ። አይነት ላፕስ ሬቶች አሉ። ድራይ አዲያባቲክ ላፕስ ሬት፣ ዌት አዲያባቲክ ላፕስ ሬት እና ኢንቫይሮንመንታል ኦር አትሞስፌሪክ ላፕስ ሬት የምንለው። ድራይ አዲያባቲክ ላፕስ ሬት የምንለው የአንሳቹሬትድ የሆነ ኤር ያለበት እና ከፍ ሲል በ10 ዲግሪ ሴንቲግሬድ በ1000 ሜትር ሲቀንስ ድራይ አዲያባቲክ ላፕስ ሬት እንለዋለን። ሁለተኛው ዌት አዲያባቲክ ላፕስ ሬት ይባላል። ዌት አዲያባቲክ ላፕስ ሬት እርጥበት የያዘ አየር ወደ ላይ ከፍ ሲል ቶሎ ሂቱን ስለማይለቅ እና ስለማይቀዘቅስ 5 ዲግሪ ሴንቲግሬድ በ1000 ሜትር ይቀዘቅዛል። ኢንቫይሮንመንታል ላፕስ ሬት የምንለው ደግሞ በውስጡ የተለያዩ ቫፖርስ ደስቶች ያሉበት ሲሆን ይሄ ደግሞ 6.5 ሴንቲግሬድ በ1000 ሜትር ከፍ ባለ ቁጥር ይቀዘቅዛል። 6ኛ which factors is primarily responsible for Ethiopian experiencing high average temperature despite its highland areas? A. Proximity to Indian Ocean, B. Latitudinal location near the equator, C. Prevalence of volcanic activity, D. High atmospheric pressures። መልሱ ቢ ነው። ላቲቲዩድናል ሎኬሽን ኒር ዘ ኢኩዌተር ነው። ከፍተኛ ሙቀት ኢትዮጵያ ውስጥ እንዲኖር ያደረገው ምንም እንኳን ኢትዮጵያ ሃይላንድ ብትሆንም ላቲቲዩዱ ነው። 3 ዲግሪ እና 15 ዲግሪ ላቲቲዩድ ውስጥ ስላለን ለኢኩዌተር ቀርበናል። በዚህ ምክንያት ከፍተኛ ሙቀት አለ ኢትዮጵያ ውስጥ። ነገር ግን ያው አልቲቲዩድ በራሱ ደግሞ ፋክተር አለው። ስለዚህ አንደኛው የቴምፕሬቸር ኮንትሮል የምንለው አልቲቲዩድ ነው፣ ሌላኛው ደግሞ ላቲቲዩድ ነው። ስለዚህ ኢትዮጵያ ከፍተኛ ቦታ ብትሆንም ለምንድን ነው የምትሞቀው? ምክንያቱም ላቲቲዩዱ ቅርብ ስለሆነ፣ ሁለቱም እንደየቦታው ኮንትሮል ስለሚያደርጉ ቴምፕሬቸሩን ማለት ነው። 7ኛ during summer solstice in the northern hemisphere the sun is directly overhead at A. the equator, B. Tropic of Cancer, C. Tropic of Capricorn, D. prime meridian። መልሱ ቢ ነው፣ ትሮፒክ ኦፍ ካንሰር ነው። ኢትዮጵያ ውስጥ ሰመር የሚሆንበት ጊዜ በሰመር ሶልስቲክስ ጊዜ ፀሐይ የምትገኘው በኖርዘርን ሄሚስፌር ትሮፒክ ኦፍ ካንሰር ላይ ነው ኦቨርሄድ የምታደርገው ጁን 21 ማለት ነው። ልክ 23 1 2ኛ ላይ ጁን 21 ላይ ትደርሳለች ፀሐይ። 8 what types of lapse rates applies to unsaturated rising air? A. environmental lapse rate, B. wet adiabatic lapse rate, C. dry adiabatic lapse rate, D. normal lapse rate።
እሱ ድራይ አዲያባቲክ ላብስሬት ሲ ነው። ድራይ አዲያባቲክ ላብስሬት የምንለው ውስጡ ምንም አይነት እርጥበት የሌለው አየር በ1000 ሜትር ከፍ ሲል 10 ዲግሪ ሴንቲግሬድ ያህል ይቀዘቅዛል ነው ድራይ አዲያባቲክ ላብስሬት ስንል። ዌት አዲያባቲክ ላብስሬት የምንለው ደግሞ ሳቹሬትድ የሆነ ወይንም ደግሞ ውስጡ እርጥበት ያለው አየር በ1000 ሜትር ከፍ ሲል በ5 ዲግሪ ሴንቲግሬድ ያህል ይቀዘቅዛል ማለታችን ነው። ስለዚህ እዚህ ጋር የተቀመጠው አንሳቹሬትድ ኤር የሚያመለክተው ማንን ነው? ድራይ አዲያባቲክ ላብስሬት ነው። አንሳቹሬትድ ማለት ውስጡ ምንም አይነት እርጥበት የሌለው ማለታችን ነው። 9 which of the following best describes the difference between weather and climates? A. Weather is studied by geologists. Climate is studied by geographers. B. Weather refer to a short-term atmospheric conditions. Climate refer to long-term patterns. C. Weather is influenced by altitude. Climate is influenced by latitude. D. Weather is measured in years. Climate is measured in a days. መልሱ ቢ ነው። ዌዘር እና ክላይሜት የሚለዩበት ተመሳሳይ ኮንትሮል አላቸው፣ ተመሳሳይ የሆነ ኢለመንት አላቸው። ነገር ግን ዌዘር የምንለው የተወሰነን ጊዜ የአትሞስፌሪክ ኮንዲሽኑን ነው የሚያሳየው፣ ኢንስታንየስ ነው። ነገር ግን ክላይሜት ስንል ሎንግ ተርም ፓተርኑን ወይንም ደግሞ የረዥም ጊዜውን ነው የሚያሳየው። 10 ዓመታቱን ያህል የፈጀ ዳታ ወስደን ነው ስለ አንድ አካባቢ ክላይሜት የምንገልጸው። ስለ ዌዘር ስናወራ ግን የቀን ከቀን ወይንም ደግሞ በየቀኑ ያለውን ወይንም ደግሞ ጠዋት የነበረው የከሳት የነበረውን ሁኔታ አትሞስፌሪክ ኮንዲሽን ስንገልጽ ዌዘር እንላለን። 10ኛ why does Ethiopian have a minimal variation in length between seasons? A. because of its longitudinal extension. B. due to its location near the equator. C. because of intertropical convergent zone. D. due to its high altitude. መልሱ ምንድነው? ቢ ነው። due to location near the equator ነው። ኢትዮጵያ ለኢኩዌተር የምትርቀው በ3 ዲግሪ ነው። ስለዚህ ኦቨርሄድ ሰን የመሆን ቻንሷ 2 ጊዜ ነው በአመት ከሌሎቹ የዓለማችን አገራት ይልቅ ማለት ነው። በሃይ ላቲቲዩድ እና በሚድል ላቲቲዩድ ከሚኖሩ አገራቶች ይልቅ ኢትዮጵያ ለኢኩዌተር ቅርብ በመሆኗ ትዋይስ ኤ ይር ኦቨርሄድ ሰን ታደርጋለች። ስለዚህ የሌንግዝ ኦፍ ዴይ እና ናይቱ ይህን ያህል ርቀት የለውም ልዩነቱ። ይህንን ደግሞ ለማሳየት ለምሳሌ በዲሴምበር 22 ፀሐይ ትሮፒክ ኦፍ ካፕሪኮርን በምትሆንበት ጊዜ በዓለም ላይ በተለይ በኖርዘርን ሂሚስፌር የሚኖሩ አገራቶች ሌንግዝ ኦፍ ዴይ እና ናይቱ የቀንና የማታ ልዩነቱ በጣም ሰፊ ነው። ያ ማለት ሌሊቱ ይረዝማል፣ ቀኑ ያጥራል። ነገር ግን እኛ የምንገኘው በኢኩዌተር አካባቢ ስለሆንን ብዙም ይሄ ኢፌክት አናየውም፣ አንመለከተውም። በእርግጥ የሆነ ስላይት የሆነ ዲፈረንስ አለ፣ ነገር ግን ብዙም ልዩነት የለውም። ስለዚህ ዲዩ ቱ ሎኬሽን ኒር ዘ ኢኩዌተር የሚለው ትክክለኛ መልስ ነው። 11ኛ what is the approximate dry adiabatic lapse rates per 1000 meters? A 5 degree centigrade, B 6.5 degree centigrade, C 10 degree centigrade, D 3 degree centigrade. መልሱ 10 ዲግሪ ሴንቲግሬድ ነው። በድራይ አዲያባቲክ ላፕስ ሬት ጊዜ አየሩ አንሳቹሬትድ ኤር ነው። ስለዚህ የአየር ሙቀቱ ወይም ቴምፕሬቸሩ የሚቀዘቅዘው አየሩ 1000 ሜትርስ ወደ ላይ ከፍ ባለ ቁጥር በ10 ዲግሪ ሴንቲግሬድ ይቀንሳል። ውስጡ ምንም አይነት ሞይስቸር ወይንም እርጥበት ስለሌለው አንሳቹሬትድ ኤር ስለሆነ ማለት ነው። ነገር ግን ኤ ላይ የምንመለከተው 5 ዲግሪ ሴንቲግሬድ የሚለው የዌት አዲያባቲክ ላፕስ ሬትን ነው የሚያመለክተው። ዌት አዲያባቲክ ላፕስ ሬት ማለት አየሩ ሳቹሬትድ ኤር ነው ወይንም ውስጡ እርጥበት ያዘለ ስለሆነ ቶሎ ውስጡ ያለውን ሙቀት ሪሊዝ አያደርግም።
በዚህ ምክንያት 1000 ሜትር ወደ ላይ ከፍ ሲል ሊቀንስ የሚችለው 5 ዲግሪ ሴንቲግሬድ ነው ሙቀቱ የሚቀንሰው ወይንም የሚቀዘቅዘው። 6.5 ዲግሪ ሴንቲግሬድ የሚለው ቢላይ ያለው የኢንቫይሮንመንታል ላፕስ ሬትስ የምንለው ነው፣ ወይንም ደግሞ ኖርማል ላፕስ ሬት ወይንም ደግሞ አትሞስፌሪክ ላፕስ ሬት የሚለው የሚቀዘቅዝበት ሬት ነው። 1000 ሜትር ወደ ላይ ከፍ ሲል በ6.5 ዲግሪ ሴንቲግሬድ የአየር ሙቀቱ ይቀዘቅዛል። 12 which control of climate is most responsible for variation in temperature between Ethiopia's highlands and lowlands? A. latitude, B. ocean currents, C. altitude, D. wind patterns. መልሱ ሲ ነው፣ አልቲቲዩድ። በከፍተኛ ቦታና በዝቅተኛ ቦታ አካባቢ ኢትዮጵያ ውስጥ ክላይሜቱን ኮንትሮል ከሚያደርጉት ፋክተሮች መካከል ማን ነው? ዋናው አልቲቲዩድ ነው። አልቲቲዩድ ከፍታ በጨመረ ቁጥር ቴምፕሬቸር ይቀንሳል የምንለው እሳቤ በከፍተኛ ቦታና በዝቅተኛ የኢትዮጵያ ቦታዎች ላይ ክላይሜቱን ኮንትሮል የሚያደርጉ ሌሎቹም የክላይሜት ኮንትሮል ፋክተሮች ናቸው። ነገር ግን የቶፖግራፊን በተመለከተ ግን ያው አልቲቲዩድ ነው ኮንትሮል ፋክተሩ ክላይሜቱን እና ወይዘሩን። ቪዲዮን ስለተመለከቱት እናመሰግናለን። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ፒስ አውት። ባይ ባይ።